ውድ የቻናላችን ተከታታዮች በዚህ የዩቲዩብ ቻናል ተማሪዎችን እየተከታተሉን መሆኑን ስላረጋገጥን በዛሬው ቪዲዮአችን የምንመለከተው ቀጣዩን ሲኦሲ አሁን በቅርቡ የሚሰጠውን ሲኦሲ እንዴት ማለፍ ይቻላል፣ በቀላሉ እንዴት ነው ኢፌክቲቭ በሆነ ወይ ታይም ማኔጅ አድርገን ማጠናቀቅ ምንችለው ለሚለው ጥያቄ የተወሰኑ ቪዲዮዎችን ለመስራት አስበናል። ስለዚህ በዚህም ለዛሬ አንድ ኬዝ መርጠን ለፋርማሲ ተማሪዎች ብቁ ያረጋቸዋል ብለን ያሰብነውን ኬዝ ጥያቄዎችን ለመስራት እንሞክራለን ማለት ነው። ስለዚህ በዚህ ቪዲዮ የምንመለከተው ዋናው ፖይንት እንዴት ኬዝ ቤዝድ የሆኑ ጥያቄዎችን ኢዝሊ መመለስ እንችላለን የሚለውን እናያለን። በዛም ኬዞችን መርጠን ለማየት እንሞክራለን ማለት ነው። በዚህ ቪዲዮ የምንመለከተው አንድ ዋናው ኬዝ ዳያቤትስ ነው። አንዱ ኮመን ኬዝ ስለሆነ በሲኦሲ ጥያቄዎች ላይ በኬዝ ቤዝድ ጥያቄዎች ላይ ብዙ ጊዜ የምናገኘው ዲኤም ስለሆነ ያንን ለማየት እንሞክራለን። ከዛ ይሄ ኬዝ ጥያቄ ሃይፐርቴንሽንን ሊመለከት ይችላል፣ ኦር ዳያቤትስን ሲኬዲን ሊመለከት ይችላል፣ ክሮኒክ ኪድኒ ዲዚዝ ኬዝ ሊኖርበት ይችላል ኮሞርቢድ ኮንዲሽን ሆኖ። ስለዚህ የዛሬ ቪዲዮ ዋናው ፖይንቴኛ ዳያቤትስን መመልከት ነው። ከዛ ተያይዞ የሚመጡትን ኬዞችንም እንመለከታለን ማለት ነው። የሌሎች ዋና ዋና የምንላቸውን ስለ ቲቢ፣ ስለ ኤችአይቪ ኬዝ ቤዝድ ጥያቄዎችን ደግሞ በተለያየ ቪዲዮዎች ፓርት 2 ፓርት 3 እያለን ለማየት እንሞክራለን። ለቤታችን አዲስ ከሆኑ ሰብስክራይብ ያርጉ። ቀጥታ ወደ ጥያቄዎቹ እንግባ። የመጀመሪያው ጥያቄ ኩዌስችን ነምበር 1 ብንመለከት The National Kidney Foundation Hypertension and Diabetes Executive Committee Working Group recommends that patients with diabetes have a target blood pressure of less than ስንት መሆን አለበት ነው። አሁን ጀስት ኬዙን አንደርስታንድ አርጉት። መጀመሪያ ይሄ ኬዝ ናሽናል ኪድኒ ፋውንዴሽን ኤንድ ሃይፐርቴንሽን ኤንድ ዲያቤትስ ኤክስኪዩቲቭ ኮሚቴ የሚባል አለ። ይሄ ወርኪንግ ግሩፕ ሪኮመንድ የሚያደርገው ስንት ነው? ቢፒ ታርጌት ቢፒ ሌብል ስንት መሆን አለበት ነው። ስለዚህ ኬዙን ቀለል ስናደርገው ዳያቤትስ ፕላስ ሃይፐርቴንሽን ኦር ብለድ ፕሬሸሩ ከፍ ብሏል፣ ቢፒ ታርጌታችን ስንት መሆን አለበት በእነዚህ ፔሸንት ላይ ነው። ስለዚህ ቀጥታ ወደ አእምሯችን መምጣት ያለበት ዲኤም ፕላስ ሃይፐርቴንሽን ሲሆን ታርጌት ብለድ ፕሬሸራችን ስንት መሆን አለበት ነው። ይህንን ጥያቄ ከመመለሳችን በፊት ሲምፕሊ ሃይፐርቴንሲቭ የሆነ ፔሸንት ቢመጣ ኮሞርቢድ ኮንዲሽን ዳያቤትስ ባይኖር የኛ ትሪትመንት ታርጌት 140/90 ነው። ለዛን 140/90 ነው። በት እዚህ ጋር ምን አመጣን? አሁን ዲኤም ስላመጣን ኮሞርቢድ ኮንዲሽን ነው። ዳያቤትስ ያለባቸው ሰዎች ታርጌታችን ስንት ነው? ቢፒ ታርጌት። ይህንን ከማውራታችን በፊት ዲኤም ፕላስ ሃይፐርቴንሽን ያለባቸው ሰዎች they are at high risk አንደርስታንድ ለማድረግ ሞክሩ። they are at high risk for cardiovascular complication and then microvascular complications ምንላቸው አሉ፣ ሬቲኖፓዚ፣ ኔፍሮፓዚ። ለዚህ they are at high risk ዲኤም ፕላስ ሃይፐርቴንሽን ያለባቸው። ስለዚህ ሁሉም ጋይድላይኖች ሪኮመንድ የሚያደርጉት ታይት የሆነ ቢፒ ኮንትሮል ያስፈልጋል ነው። ስለዚህ እንደሌላው ሃይፐርቴንሽን ብቻ እንዳለው ፔሸንት ሳይሆን ታርጌታችን በእነዚህ ግሩፕ ሃይ የሆነ ስትሪክት የሆነ ቢፒ ታርጌት ወይም ኮንትሮል ያስፈልገናል ነው። ስለዚህ ሲምፕሊ ሁሌም ቢሆን ዳያቤትስ ፕላስ ሃይፐርቴንሽን ካለ ስትሪክት የሆነ ቢፒ ታርጌት ወር ቢፒ ኮንትሮል ያስፈልገናል። ስለዚህ ታይት የሆነ ሬጉሌሽን ያስፈልገዋል። ሶ የኛ መልስ የሚሆነው ከተጠቀሱት ውስጥ 130/100 ይቅርታ፣ የኛ መልስ የሚሆነው 130/80 ለዛን 130/80 ነው የሚሆነው። ለምን ካላችሁ እነዚህ ዲያቤትስ ፕላስ ሃይፐርቴንሽን ያለባቸው ስትሪክት የሆነ ቢፒ ታርጌት ያስፈልገናል፣ ኮንትሮል ማድረግ አለብን ማለት ነው። ቢኮዝ they are at risk for cardiovascular adverse events or complications as well as they are at high risk for microvascular complications ብለን መውሰድ እንችላለን። ወደ ቀጣዩ ጥያቄ እንለፍ። ሁለተኛው ጥያቄ ትንሽ በዛ ይላል። ብዙ ጊዜ ኬዝ ቤዝድ ጥያቄዎች ረዘም ሊሉ ይችላሉ፣ ነገር ግን ከዛ ውስጥ የምንፈልገው ወሳኝ ፖይንት የተወሰነ ሊሆን ይችላል። ስለዚህ ጀስት ጥያቄውን ስታዩ መጀመሪያ ሊከብድ ይችላል ብላችሁ ማሰብ የለባችሁም። ቢኮዝ
ጥያቄው ኬዝ ስለሆነ በጣም ረዥም መስሎ ሊታየን ይችላል። ነገር ግን ጥያቄውን ለመመለስ ግን ዋና የምንላቸው 2 3 4 ፖይንቶች ሊሆኑ ይችላሉ። ከዛ ውስጥ በዚህ ቪዲዮ ወይም በዚህ ጥያቄ እንመልከት። TJ is a 45-year-old woman with a history of type 2 diabetes mellitus treated with glibenclamide 5 mg per day። ምን መያዝ አለብን? አሁን ኤጅ መያዝ አለብን። ደን ጀንደር ውመን፣ ደን ታይፕ 2 ዲያቤትስ፣ ደን ለዚህ ደግሞ ግላይቤንክላማይድ 5 ሚሊግራም ፐር ኬጂ 5 ሚሊግራም ፐር ዴይ እየወሰደች ነው። እንቀጥል። ሺ ፕሬዘንትስ ቱ ደ ክሊኒክ ፎር አ ሩቲን ፎሎ አፕ ኦፍ ሄር ዳያቤትስ ሄር ቫይታል ሳይንስ ቱዴይ ኢንክሉድ ቢፒ አቨሬጅ ኦፍ 2 ሪዲንግስ 138 by 88 ደን ሄርት ሬት ተሰጥቶናል። ደን የላብራቶሪ ቫሊዎች የሶዲየም ቫሊው ተሰጥቶናል። የፖታሽየም ቫሊው ተሰጥቶናል። ክሎራይድ አለን፣ ባይካርቦኔት አለን። ደን ብለድ ዩሪያ ናይትሮጂን፣ ደን ሴረም ክሬቲኒን ሌቭል አለን። ደን ዩሪን አልቡሚን 24 ሃወር የዩሪን አልቡሚን ሪዛልት አለን። ደን ላስት ቪዚት ላይ ቢፒ 136 by 85 ነበር። ደን ጥያቄዋችን ነች which is the best approach for managing her hypertension at this time። ስለዚህ ቤስት አፕሮቻችን ምንድን ነው? ሃይፐርቴንሽንን ማኔጅ ለማድረግ መጀመሪያ ያለውን ኬዝ ውሰዱ። ምን አለን? ዳያቤትስ ሜሊተስ አለን ብለናል። ደን አገይን የእኛ ቢፒ ታርጌት በመጀመሪያው ጥያቄ የምታስታውሱ ከሆነ ዲያቤትስ ፕላስ ሃይፐርቴንሽን ከሆነ ታርጌታችን ለዛን 130 by 80 መሆን አለበት። እዚህ ጋር ግን ካያችሁ በዚህ ጥያቄ 138 by 88 ነው which is above our target። ተግባባን። ስለዚህ ያንን ማኔጅ ማድረግ አለብን። ስለዚህ ቤስት አፕሮቻችን ምንድን ነው ነው ጥያቄው። ስለዚህ ምርጫዎቹን እንመልከታቸው። የመጀመሪያው ቢግን ላይፍ ስታይል ሞዲፊኬሽንስ ኦንሊ፣ ደን ላይፍ ስታይል ሞዲፊኬሽን ፕላስ አምሎዲፒን፣ ደን ላይፍ ስታይል ሞዲፊኬሽን ፕላስ ሊስኖፕሪል፣ ደን አገይን ላይፍ ስታይል ሞዲፊኬሽን ኤንድ አቴኖሎል ነው ምርጫችን። ከዚህ ውስጥ ኢዝሊ ማስወገድ ምንችለው የመጀመሪያውን ይህን ካያችሁ ላይፍ ስታይል ሞዲፊኬሽን ያለውን ነው የሚለው። ይህንን በቀላሉ ማስወገድ ትችላላችሁ ከምርጫው። ለምን? ዲያቤትስ ፕላስ ሃይፐርቴንሽን ባለበት ፔሸንት ላይፍ ስታይል ሞዲፊኬሽን ብቻውን ኢፌክቲቭ አይደለም። ስለዚህ ኢዝሊ ይህንን ዲስትራክተር ኤክስ ማድረግ ትችላላችሁ ማለት ነው። መውጣት አለበት ከዚህ መልስ። ስለዚህ መጀመሪያ 25% ነበር እድላችሁ መልሱን የመመለስ። አሁን ስንት ሆነ? ከፍ ብሏል ማለት ነው። ቢኮዝ 3 ምርጫ ብቻ ስለሌለን ሶስቱም ላይፍ ስታይል ሞዲፊኬሽንን ሪኮመንድ ያደርጋሉ። ፕላስ አምሎዲፒን፣ ሊስኖፕሪል ኦር አቴኖሎል ነው አሁን ጥያቄያችን። ስለዚህ የትኛው ሊሆን ይችላል ነው። የምታስታውሱ ከሆነ መጀመሪያ ምን ብለናል? ዲያቤትስ ፕላስ ሃይፐርቴንሽን ከሆነ ስትሪክት የሆነ ታርጌት ያስፈልገናል። ስለዚህ የኛ አባቭ ደ ታርጌት ነው። 138 by 88 is above the target። ደን እዚህ ጋር መተን ካየን 24 ሃወር ዩሪን አልቡሚን 36 ሚሊግራም ነው የሚላችሁ። ምን ማለት ነው? there is a micro albumin ዩሪያ ማለት ነው። ዩሪን ውስጥ አልቡሚን ዲቴክት እያደረግን ነው። አልቡሚን is a protein። ስለዚህ ኤክስክሬት መሆን የለበትም አልቡሚን። ስለዚህ if there is protein ዩሪያ which is አልቡሚን ዩሪያ በእኛ ኬስ ያለ ከሆነ ሁሌም መምረጥ ያለብን መድኃኒት አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ነው። አንደርስታንድ አድርጉኝ። ሃይፐርቴንሽን ፕላስ ዲኤም ሆኖ ደን አሁን ሌላ ኬዝ ምን እየተጨመረ ነው? ኪድኒ ዳሜጅ፣ ኢርሊ ሳይን ኦፍ ኪድኒ ዳሜጅ አለ፣ ኪድኒ ኢንቮልቭመንት አለ በዚህ ካያችሁ። ስለዚህ ምን መሆን አለበት ማለት ነው? አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ። ደን ለምን ኤሲ ኢንሂቢተርስ? ዋይ ኤሲ ኢንሂቢተርስ? ለምን አምሎዲፒን አልሆነም? ለምን አቴኖሎል አልሆነም ልትሉ ትችላላችሁ። ለምንድን ነው ሊስኖፕሪል ወይም አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ያልናቸው? ኤሲኢ ኢንሂቢተርስ ኤፈረንት አርተሪዮል ዳያሌት ማድረግ ይችላሉ። አንዱ አድቫንቴጅ ይሄ ነው። ኤፈረንት አርተሪዮልስ ኢን ዘ ኪድኒ ዳያሌት ማድረግ ይችላሉ። አንድ ደን የዳሜጁን የሬናል ዳሜጅ ኪድኒ ፕሮቴክቲቭ ኢፌክት አላቸው ኤሲኢ ኢንሂቢተርስ። አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ አስዌላስ አንጂዮቴንሲን ሪሰፕተር ብሎከርስ ሬኖ ፕሮቴክቲቭ ኪድኒን ፕሮቴክት የማድረግ ኢፌክት አላቸው። ለምን በዚህ ኬዝ ካላችሁኝ አልቡሚን ዩሪያ ያለ፣ ፕሮቲን ዩሪያ ያለ፣ ኪድኒ ዳሜጅ ኢቮልቭ እያደረገ ነው። አሁን ይሄ ጥያቄ ኢትስ ኖ ሞር አባውት ዳያቤትስ ፕላስ ሃይፐርቴንሽን አይደለ፣ ኪድኒ ኢቮልቭመንት አለ ማለት ነው። ስለዚህ ካሉን ውስጥ ኤሲ ኢንሂቢተር መሆን አለበት።
ቢን ካያችሁ አምሎዲፒን 5 ሚሊግራም ፐር ዴይ ነው ያስቀመጠልን። አምሎዲፒን 5 ሚሊግራም ፐር ዴይ ኢፌክት። አምሎዲፒን ካልሽየም ቻናል ብሎከር ነው። ሃይፐርቴንሽኑን ማኔጅ ማድረግ ይችላል። ችግር የለብንም በዚህ ላይ። ነገር ግን ማይክሮ አልቡሚን ዩሪያ ስላለ 36 ሚሊግራም አልቡሚን ዲቴክት ስላደረጉ ፕሮቲን ዩሪያ ስላለ ኪድኒ ዳሜጅ ኢቮልቭ እያደረገ ነው። ስለዚህ ምን መሆን አለበት እያልን ነው? ሊስኖፕሪል አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር መሆን አለበት። ዲን ካያችሁ አቴኖሎል ነው ቤታ ብሎከር። ያንን በዚህ አይነት ኬዝ ላይ ቤታ ብሎከርን ፕሪፈር አናረግም። ስለዚህ የእኛ መልስ የሚሆነው ሲ ላይፍ ስታይል ሞዲፊኬሽን ዊዝ ሊስኖፕሪል። ስለዚህ ሳማራይዝ ስናደርግ ሁሌም ቢሆን ዲኤም ፕላስ ሃይፐርቴንሽን ኬዛችን ሆኖ ደን ኪድኒ ዳሜጅ ኢቮልቭ የሚያደርግ ከሆነ ኪድኒ ዳሜጅ ካለ መምረጥ ያለብን መድኃኒት አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ወይም አንጂዮቴንሲን ሪሰፕተር ብሎከር መሆን አለበት ነው። ሶስተኛው ጥያቄ which laboratory value is or are in the abnormal range ነው የሚለን። አብኖርማል ሬንጅ ውስጥ ያለው የትኛው ነው ከነዚህ ውስጥ? የቅድሙን ጥያቄ ስክሪንሻት አድርጋችሁ ወደዚህ ብትመጡ ጥሩ ነው። የፖታሽየም ነው፣ ክሎራይድ ነው፣ ኦር ብለድ ዩሪያ ናይትሮጂን፣ ደን ኦል ደን ነን። አሁን በሚመጡ ጥያቄዎች ኦል ነን ምናምን የሚሉ ምርጫዎችን ኤክስፔክት አታርጉ። ሁሉም እስከ ዲ ናቸው ዲስትራክተሮቹ። ስለዚህ ይህንን ጥያቄ ያካተት ነው ጀስት አንደርስታንድ እንድታደረጉ ነው። የምታስታውሱ ከሆነ ፋርማኮቴራፒ 1 ላይ የተማራችሁት የኖርማል ሬንጅ ዲቴይል ዲስከስ ያደርጋል ፋርማኮቴራፒ 1። ስለዚህ የኬዝ ቤዝድ ጥያቄዎችን ለመመለስ እንደዚህ አይነት ኖርማል ቫሊዎችን አንደርስታንድ ማድረግ፣ ለምሳሌ ፖታሽየም ስንት መሆን አለበት፣ ክሎራይድ ስንት መሆን አለበት፣ ዩሪያ ናይትሮጂን ስንት መሆን አለበት የሚለውን አንደርስታንድ ማድረግ ያስፈልጋል ማለት ነው። ስለዚህ እኔ የምመክራችሁ ሁላችሁም እነዚህ ኖርማል ቫሊዩ የምንላቸውን የኤሌክትሮላይት ኖርማል ቫሊዩ ሴረም ክሬቲኒንን ጨምሮ ብለድ ዩሪያ ናይትሮጂንን ጨምሮ የኤሌክትሮላይት ፖታሽየም፣ ክሎራይድ፣ ሶዲየም ስንት ነው ኖርማል ሬንጁ የሚለውን ማወቅ አለብን ማለት ነው። ስለዚህ ካያችሁ እዚህ ጋር ወደ መጀመሪያው ጥያቄ ተመልሳችሁ ጀስት ቼክ አድርጉ ወይም ስክሪንሻት የያዙ። ደን ፖታሽየም 4 ነው የተሰጠን። ፖታሽየም ኖርማል ነው። ከ3.5 እስከ 5.5 ነው ኖርማል የምንለው። ስለዚህ ፖታሽየም ኖርማል ነው። ክሎራይድም ተመልሳችሁ ይሄ ጀስት ማስታወስ ነው የሚያስፈልገው። ብለድ ዩሪያ ናይትሮጂንም በተሰጠን ኬስ ሶስቱም ር ዊዝን ኖርማል ሬንጅ። ስለዚህ ኦል መሆን አይችልም ቢኮዝ አብኖርማል ነው የተጠየቅነው። ስለዚህ ይሄ መልሱ ነን ነው የሚሆነው ማለት ነው። ስለዚህ እዚህ ጋር እንድትይዙ የምፈልገው ጥያቄው ቀጥታ የእናንተን የኖርማል ቫሊዩ አንደርስታንድ ማድረጋችሁን አሰስ የሚያደርግ ጥያቄ ነው። ስለዚህ መለስ ብላችሁ ሶዲየም ስንት ነው፣ ፖታሽየም ስንት ነው፣ እዚህ ጋርም ላስቀምጥላችሁ ሞክራለሁ፣ ግን እናንተ እነዛን ለማስታወስ ሞክሩ። ቀጣዩ ጥያቄ ገኝ በመጀመሪያው ኬዝ ነው ስክሪንሻት አድርጎ ያልኳችሁ ለዚህ ነው። ይሄም ጥያቄ በመጀመሪያው ኬዝ ነው ቤዝ የሚያደርገው። then what is the most important goal of therapy for this patient? ቅድም ባየነው ኬዝ ዲኤም ሃይፐርቴንሽን አስዌላስ ኪድኒ ዳሜጅ ኢቮልቭ እያደረገ ነው ብለናል። ኢርሊ ስቴጅ ላይ ነው ኪድኒ ዳሜጁ፣ ማይክሮ አልቡሚን ዩሪያ አለ። ስለዚህ ምንድን ነው ሞስት ኢምፖርታንት ጎል ኦፍ ቴራፒያችን ነው ትሪትመንት ጎል? A, to reduce the risk of cardiovascular complication. B, to delay the progression of the disease. Then C, to prevent reoccurrence of the symptoms. Then no need of setting goal of therapy for this patient D ይላል። ስለዚህ ወደ ኬዙ ከመሄዳችሁ በፊት ምርጫዎችን አሁንም መቀነስ እንችላለን ከዚህ ሲምፕሊ ጥያቄውን በማየት ዲን ካያችሁ ኖ ኒድ ኦፍ ሴቲንግ ጎል ኦፍ ቴራፒ ፎር ዲስ ፔሽንት ይላል። ትሪትመንት ጎል ማስቀመጥ ምንም ቴራፒቲክ ጎል ማስቀመጥ ምንም አያስፈልግም ለዚህ ፔሽንት ነው። ስለዚህ እንዲሁም ክሮኒክ ዲዚዝ ሆኖ ለሌላ ኮንዲሽኖችም ትሪትመንት ጎል ያስፈልገናል። ስለዚህ እንደዚህ አይነት ክሮኒክ ኮንዲሽን ሲሆኑ ደግሞ ትሪትመንት ጎል ክሊር የሆነ ትሪትመንት ጎል መኖር አለበት። ስለዚህ ሲምፕሊ ዲን ከምርጫችሁ ታስወግዳላችሁ ማለት ነው። ደን ሲን ካያችሁ አገይን ቱ ፕሪቨንት ሪኦከረንስ ኦፍ ሲምፕተምስ ነው የሚለው። አገይን ክሮኒክ ኮንዲሽን ነው ይሄ። ስትሪክት የሆነ ትሪትመንት ጎል ያስፈልገናል። ስለዚህ ሲምፕተም ብቻ መከላከል ወይም ሲምፕተም ሪኦከረንሱን ፕሪቨንት ማድረግ ብቻ አይደለም አሁንም የኛ ኮንሰርን የሚሆነው። ስለዚህ ይህም በቀላሉ ከምርጫው ይወጣል ማለት ነው። ስለዚህ ስለ ጥያቄ ቅድም ካያችሁ ኬዙ በጣም ረዥም ነው። ነገር ግን ወደ መልሶቹ ስንሄድ ግን በጣም ምርጫዎቹን ብቻ አይተን መቀነስ እንችላለን። አሁን 2 ወሳኝ ምርጫዎች ቀርተውናል። ኤ ቱ ሬዲዩስ ደ ሪስክ ኦፍ ካርዲዮቫስኩላር ኮምፕሊኬሽን፣ ቢ ቱ ዲሌይ ደ ፕሮግሬሽን ኦፍ ደ ዲዚዝ ነው። ሁለቱም መሆን ይችላሉ። ተግባባን? ሁለቱም
አከራካሪ ምርጫዎች ሊሆኑባችሁ ይችላሉ አሁን። ስለዚህ ምን እናደርጋለን? እዚህ ጋር ስንደርስ ትሪትመንት ጎላችን ምንድን ነው የሚሆነው? ኪድኒ ዳሜጅ ኢቮልቭ እያደረገ ነው ብለናል። ፔሽንቱ ዳያቤቲክ ነው። ደን ቢፒው አባብ ታርጌት ነው። ስለዚህ ሃይፐርቴንሽን አለ ብለናል። ስለዚህ ምንድን ነው መሆን ያለበት ነው? ፕራይመሪ ትሪትመንት እዚህ ጋር ጥያቄውን ካያችሁ ዋት ኢዝ ደ ሞስት ኢምፖርታንት ነው የሚለው። ስለዚህ ሁለቱም ታርጌታችን ሊሆን ይችላል። ነገር ግን ደ ሞስት ኢምፖርታንት ዋን ኢዝ ቱ ዲሌይ ደ ፕሮግሬሽን ኦፍ ዲዚዝ። ይህን እንዳትረሱ። ኪድኒ ዳሜጅ ኢቮልቭ እያደረገ ነው ካልን ወደ ሲኬዲ ክሮኒክ ኪድኒ ዲዚዝ ዴቨሎፕ እንዳይሆን ፕሮግረስ እንዳያደርግ ፕሮግሬሽኑን የዲዚዙን ፕሮግሬሽን ፕሪቨንት ማድረግ ነው የሚሆነው ማለት ነው። ስለዚህ ይህንን ጀስት አንደርስታንድ ማድረግ ያስፈልጋል ማለት ነው። ደን ኦፍኮርስ ካርዲዮቫስኩላር ኮምፕሊኬሽኖቹን ሪስኩን መቀነስ መቻል አለብን፣ ግልጽ ነው። ነገር ግን ይሄ የኛ ሁለተኛው ጎላችን ነው። ኦፍኮርስ ጎላችን ነው፣ ነገር ግን ሁለተኛው ሰከንድ ፕራዮሪቲ ነው። ይሄ የኛ የመጀመሪያው ዓላማ ወደ ሲኬዲ ዴቨሎፕ እንዳይሆን ዳያሊሲስ ሊያስፈልገው ይችላል ሲኬዲ ኢቮልቭ የሚያደርግ ከሆነ። ስለዚህ ያንን መከላከል ይሆናል ማለት ነው። ስለዚህ ቱ ዲሌይ ደ ፕሮግሬሽን ኦፍ ዲዚዝ ኢዝ አወር ፕራይመሪ ጎል በዚህ ኬዝ። ሌላኛው ጥያቄ MM is a 63-year-old woman who just finished 6 months of diet and exercise for dyslipidemia. She has a history of gout. አሁን እየያዛችሁ ዲስሊፒዴሚያ አለ፣ ጎውት አለ፣ then chronic non-ischemic heart failure, left ventricular ejection fraction 26% ነው, then diet control diabetes, then asthma as well as 15 pack year history of tobacco አለን እዚህ ጋር። then she drinks 3 beers per day እያለን ነው። ስለዚህ እነዚህ ላይ ሂስትሪዎችን መያዝ ነው። ዲዚዝ ሂስትሪውን ዳያቤትስ፣ አስማ እያላችሁ መመዝገብ አለባችሁ ወይም መያዝ አለባችሁ። then ስሞኪንግ ሂስትሪ አለ፣ ከ3 ዓመት በፊት አቋርጠዋለች ኦፍኮርስ። then 3 ቢራ በቀን ትጠጣለች ነው። then because she was adopted no family history records are available። ስለዚህ አዳፕትድ ስለሆነች ፋሚሊ ሂስትሪ ቢኮዝ ትሪትመንት ላይ ፋሚሊ ሂስትሪም አንደርስታንድ ማድረግ በጣም ጠቃሚ ነው። ስለዚህ ያንን ማድረግ አንችልም ነው የሚለው፣ ለምን አዳፕሽን ስለሆነ። then her medications are ሜዲኬሽን ሂስትሪውን ስናይ አልቡቴሮል ሜተርዶዝ ኢንሄለር አላት፣ ሊስኖፕሪል አለ፣ then ፊሮሰማይድ አለን። እነዚህ መድኃኒቶች ለሌላም እንዲረዷችሁ አልቡቴሮል የምንለው ቤታ ቱ አጎኒስት ነው። ደን ለምንድን ነው በዚህ ኬዝ የታዘዘው ካላችሁ ለአስማ ነው አይደለ? ቢኮዝ አስማ ኢዝ ካራክተራይዝድ ባይ ብሮንኮ ኮንስትሪክሽን ደን አልቡቴሮል ኢዝ ዘ ሪስፖንሲብል ዋን ፎር ዲ አጎኒስቲክ አክቲቪቲ ቢኮዝ አልቡቴሮል የአዴናይል ሳይክሌዝ ኢንዛይምን አክቲቪቲ ኢንሃንስ ያደርጋል። ደን አዴናይል ሳይክሌዝ ኤቲፒ ወደ ሳይክሊክ ኤኤምፒ እንዲቀየር ያደርጋል። ደን ሳይክሊክ ኤኤምፒ ብሮንኮ ዳያሌሽን እንዲኖር ያደርጋል ብለን ነው ፋርማኮሎጂ ላይ የምናወራው። ስለዚህ አልቡቴሮል ብሮንኮ ዳያሌተር ኤጀንት ነው። ሜተርዶዝ ኢንሄለር የምንለው ጀስት አድሚኒስትሬሽን ቴክኒኩ ነው። ኤምዲአይ የምታስታውሳላችሁ አድሚኒስተር የምናደርግበት ነው። ደን ሊስኖፕሪል አንጂዮቴንሲን ኮንቨርቲንግ ኢንዛይም ነው። ይሄ መድኃኒት ስራውን የሚሰራው አንጂዮቴንሲን 1 ወደ አንጂዮቴንሲን 2 ኮንቨርት እንዳይሆን ኢንሂቢት በማድረግ ደን የአንጂዮቴንሲንን ኢፌክት ኢንሂቢት በማድረግ ኢፌክቱን ኤግዘርት የሚያደርግ መድኃኒት ነው። ደን ፊሮሰማይድ ካሉን ዳዩሬቲክስ ከምንላቸው መድኃኒቶች ውስጥ በጣም ጠቃሚ የምንለው ሞስት ኢፌክቲቭ የምንለው ፊሮሰማይድ ነው። ሉፕ ዳዩሬቲክስ ናቸው። ስለዚህ ከዛ ውስጥ አንዱ መድኃኒት ነው። ደን እነዚህን ያዟቸው መድኃኒቶቹን። ሄር ቫይታል ሳይንስ ኢንክሉድ ቢፒ ተሰጥቶናል፣ ሄርትሬት ተሰጥቶናል። ደን ላብራቶሪ ቫሊዩን ካያቸው ኤችዲኤል አለን፣ ኤልዲኤል አለ፣ ደን አገይን ትራይግላይሴራይድ፣ ደን ቶታል ኮሌስትሮል ሌቭል ተሰጥቶናል። ደን ሄር ፑልድ ኮሆርት ኢኩዌዥን ኤስቲሜትስ 10 year አቴሮስክሌሮቲክ ካርዲዮቫስኩላር ዲዚዝ ሪስክ ኦፍ 7.1%። ይሄ 10 year አቴሮስክሌሮቲክ ካርዲዮቫስኩላር ዲዚዝ ሪስክ የምንለው በ10 ዓመት ውስጥ ኢን ካሚንግ 10 years ካርዲዮቫስኩላር ዲዚዝ ዴቨሎፕ የማድረግ ሪስኩን ነው ካልኩሌት የሚያደርግልን የሚነግርልን ማለት ነው። ስለዚህ አንድ አድቫይስ ማድረጋችሁ እችን ጻፉና 10 year ሲቪዲ ሪስክ ብላችሁ ያዙና ደን ሬንጁ ስንት ነው የሚለውን አንብቡት ወደኋላ ተመልሳችሁ። ቢኮዝ በሌላ ወይ ደግሞ ይህንን ልትጠየቁ ስለምትችሉ በቀጣይ ጥያቄዎች ማለት ነው፣ ወይም በሲኦሲ ኤግዛማችሁ ወቅት። ስለዚህ ከዚህ እስከዚህ ሬንጅ ነው። ስለዚህ ያችን 5 ከተባለ ምን ማለት ነው፣ 10 ከሆነ ስንት ምን ማለት ነው እያላችሁ ጀስት መመዝገብ ነው ማለት ነው። which is the most appropriate next
ስቴፕ 4 ስለዚህ ምንድን ነው አሁን ቀጣይ ታርጌታችን ወይም ቀጣይ ላይ ምን መሆን አለበት የሚለውን ነው። ስለዚህ ቀስ ብዬ ማስረዳችሁ ጀስት ጥያቄዎቹን እያያችሁ እየያዛችሁ እንድትሄዱ ስለፈለግኩ ነው። ምርጫዎቹን እኔ የመጀመሪያው ኢኒሼት ሞዴሬት ኢንቴንሲቲ ስታቲን፣ ሁለተኛው ኢኒሼት ሃይ ኢንቴንሲቲ ስታቲን። ሁለቱም ያው 10 year ሪስካቸው ለዛን 7.5 ስለሆነ ነው። ስለዚህ ሞዴሬት ኢንቴንሲቲ ስታቲን መጀመር አለብን፣ ሃይ ኢንቴንሲቲ ስታቲን መጀመር አለብን። ደን ኮንቲኒው ላይፍ ስታይል ሞዲፊኬሽን ኤንድ ሪካልኩሌት 10 year ሪስክ ኢን 2 years ደን እንደገና ካልኩሌት አድርጉ ነው የሚለው ከላይፍ ስታይል ሞዲፊኬሽኑን ከቀጠልን በኋላ። ደን ዲ ኮንቲኒው ላይፍ ስታይል ሞዲፊኬሽን ኤንድ ዱ ናት ኢኒሼት ስታቲን ቴራፒ ነው። ከዚህ ኬዝ ውስጥ ይሄ ኬዝ እንግዲህ ስናየው በጣም ረዥም ነው የሚመስለው። ይህንን ጥያቄ ለመመለስ ወሳኝ የምንለው ፖይንት ከነዚህ ውስጥ ጠቃሚ ናቸው ሌሎችም ኢንፎርሜሽኖች፣ ነገር ግን ወሳኝ የምንለው በጣም 10 year አቴሮስክሌሮቲክ ካርዲዮቫስኩላር ሪስክ ነው። ለምን አልኳቸው? ዲተርማይን ለማድረግ ምርጫዎቹ ላይም የእሱን ኢሴንሻል መሆን ታያላችሁ። ኤ እና ቢ ለዛን 7.5 ስለሆነ ነው። ግን ለዛን 7.5 ደን ሲም 10 year ሪስኩን እንደገና ካልኩሌት አድርጉ ነው የሚለው። ስለዚህ ወሳኝ ነው ማለት ነው። ስለዚህ ቺን ሬንጅ ሳማራይዝ አድርጓት እንደገና ደን 7.1 ከሆነ አቴሮስክሌሮቲክ ካርዲዮቫስኩላር ሪስኩ 7.1% የሚሆን ከሆነ ምንድን ነው የሚለውን እንመልከት። ኤኤስሲቪዲ ሪስክ ከ5 እስከ 7.5 የያዙ አሁንም ይሄ 10 year አቴሮስክሌሮቲክ ካርዲዮቫስኩላር ዲዚዝ ሪስክ ከ5 እስከ 7.1% ከሆነ ሞዴሬት ኢንቴንሲቲ ስታቲን መጀመር አለብን። ይሄ ጋይድላይን ነው። ከስንት ብለናል? 10 year አቴሮስክሌሮቲክ ካርዲዮቫስኩላር ዲዚዝ ሪስክ ከ5% እስከ 7.5% ከሆነ ዊዝን ዲስ ሬንጅ ከሆነ ሞዴሬት ኢንቴንሲቲ ስታቲን መጀመር አለብን ነው። ጋይድላይኑን አንደርስታንድ ማድረግ ማለት ይሄ ነው። ደን የእኛ ስንት ነው? 7.5። ስለዚህ ከ5 እስከ 7.5 ውስጥ ነው። ስለዚህ ሞዴሬት ኢንቴንሲቲ መጀመር አለብን ስታቲን። ወደ ምርጫችን እንመለስ። ኢኒሼት ሞዴሬት ኢንቴንሲቲ ስታቲን ቢኮዝ ሄር 10 year ሪስክ ኢዝ ለስ ዛን 7.5 ኤግዛክት አሁን ያልነው ነው። ስለዚህ የእኛ መልስ ኤ ነው መሆን ያለበት ማለት ነው። ደን ለምን ቢ አልሆነም ካላችሁ ኢኒሼት ምንድን ነው የሚለው? ሃይ ኢንቴንሲቲ ስታቲን በዚህ ሬንጅ ውስጥ ለዛን 7.5 ከሆነ ጋይድላይኑ ሃይ ኢንቴንሲቲ ስታቲን ሪኮመንድ አያደርግም ሲምፕሊ። ስለዚህ ሞዴሬት ኢንቴንሲቲ በቂ ነው። ደን ሲን ካያችሁ ኮንቲኒው ላይፍ ስታይል ሞዲፊኬሽን እንደ ሪካልኩሌት 10 year ሪስክ ኢን 2 years ኢን ኔክስት 2 years ያለውን 10 year ሪስኩን እንደገና ካልኩሌት አድርጉ ነው የሚለው። ይሄ ፔሸንቱን ለሌላ ኮምፕሊኬሽን ማጋለጥ ነው። ቢኮዝ ኤርሊ ኢኒሺዬሽን ኦፍ ስታቲን ኢዝ ኢሴንሻል። በዚህ ኬዝ ኤርሊ ኢኒሺዬሽን ይህንን አንደርስታንድ አድርጉ። ቢትዊን 5 አፕ ቱ 7.5 ከሆነ ሞዴሬት ኢንቴንሲቲ ስታቲን ኢኒሺዬሽን ኢዝ ኢሴንሻል እያለን ነው። ትሪትመንት አውትካሙ ጥሩ የሆነ አውትካም እንድናገኝ ይረዳናል። ዲን ካያችሁ ኮንቲኒው ላይፍ ስታይል ሞዲፊኬሽን ዱናት ኢኒሺየት ስታቲን ቴራፒ ኮምፕሊትሊ ፎልስ አይደለ? ቢኮዝ ቅድም ጋይድላይኑ ሪኮመንድ የሚያደርገው ሞዴሬት ኢንቴንሲቲ ስታቲን ጀምሩ እያለ ነው ብለን ተነስተናል። ስለዚህ ዱናት ኢኒሺየት ስታቲን ቴራፒ የሚለው ፎልስ ይሆናል ማለት ነው። ስለዚህ አንድ ይችን ጥያቄ ስክሪንሻት አድርጓት ወይም ፎቶ አንሷትና ቀጣይ 2 ጥያቄዎች በዚህ ኬዝ ስለሆኑ እያሳለፍን እናያለን ማለት ነው። ስለዚህ ሳማራይዝ ስናደርግ እዚህ ጋር ያወራ ነው ምንድን ነው? 10 year አቴሮስክሌሮቲክ ካርዲዮቫስኩላር ዲዚዝ ሪስኩ ከ5 እስከ 7.5% ከሆነ ሞዴሬት ኢንቴንሲቲ ስታቲን መጀመር በጣም ወሳኝ ነው። ኤርሊ ኢኒሺዬሽን ኦፍ ስታቲን ኢዝ ኢሴንሻል በዚህ ሬንጅ ውስጥ ከሆነ ብለናል። ወደ ቀጣዩ እንሂድ። እዚህ ጋር ካያችሁ ምን ይለናል? which is the best specific drug for this patient case የመጀመሪያ ምን እንጀምር? ስፔሲፊክ ድራጉ የትኛው ነው? ስለዚህ ቅድም የምታስታውሱ ከሆነ ሲና ዲ ምርጫዎቹን ስክሪንሻት ካረጋችሁ ይዋቸው። ሲና ዲን ካያችሁ ይህንን ጥያቄ በማየት ብቻ የአምስተኛውን የመጀመሪያውን ኬዝ ላይ ያለውን ጥያቄ 2 ምርጫዎችን ማስወገድ እንችላለን። ዲ ለምሳሌ ምን ይለናል? ምንም አይነት መድኃኒት አትጀምሩ ይለናል። ደን 6ኛው ደግሞ መድኃኒቶቹን 4 መድኃኒቶችን አስቀምጠውልናል። ስለዚህ ባይ ዲፎልት ምን ያስፈልገዋል? ይሄ ፔሸንት መድኃኒት ያስፈልገዋል። ስለዚህ ስማርት ከሆናችሁ ቀጣዩን ጥያቄ አይታችሁ የመጀመሪያውን ጥያቄ መመለስ ትችላላችሁ ማለት ነው። ቢኮዝ መድኃኒት መጀመር ግዴታ ነው እያላችሁ ነው 6ኛው ጥያቄ ባይ ኢትሰልፍ። ስለዚህ
አለመጀመር ከሆነ እዚህም ምርጫው አለመጀመር ሚል ቢኖር ትንሽ ሊያደናግረን ይችላል። ስለዚህ ስማርት የሆነ ገስ ማለት ይሄ ነው። ስማርት የሆነ ዲሲሽን ማለት ይሄ ነው። ስለዚህ እነዛን መጠቀም ትችላላችሁ። ደን ቅድም ምን ብለን የመጣ ነው? ሞዴሬት ኢንቴንሲቲ ስታቲን መጀመር አለብን ነው። ስለዚህ 10 ይር አቴሮስክሌሮቲክ ካርዲዮቫስኩላር ዲዚዝ ሪስኩ 7.1 ነው የተሰጠን። ስለዚህ ከ5 እስከ 7.5 ከሆነ ምን ብለናል? ሞዴሬት ኢንቴንሲቲ መጀመር መቻል አለብን ብለናል አይደለ? ስለዚህ ሞዴሬት ኢንቴንሲቲ የምንለው የስታቲን ዶስ ስንት ነው የሚለውን ነው አሁን ማወቅ ያለብን ደግሞ። ስለዚህ እቺንም ሰመራይዝ ታደርጋላችሁ እናንተ ዲቴይል። ነገር ግን እዚህ ጥያቄውን እኛ እንመልሳለን። የመጀመሪያውን ካየን ሲምቫስታቲን 40 ሚሊግራም ፒኦ ዴይሊ ነው። ሁለተኛው 10 ሚሊግራም ተመሳሳይ ነው ሲምቫስታቲን። ደን ፕራቫስታቲን 10 ሚሊግራም ደን አትሮቫስታቲን 40 ሚሊግራም ነው። ሲምፕሊ ይህንንም አሁንም ጋይድላይኑን ነው ማስታወስ የሚጠበቅብን። ሞዴሬት ኢንቴንሲቲ የምንለው ሲምቫስታቲን ከ20 እስከ 40 ሚሊግራም ነው ዴይሊ። ከስንት ብለናል? ሞዴሬት ኢንቴንሲቲ የምንለው ስታርቲንግ ፍሮም 20 ቱ 40 ሚሊግራም ዴይሊ ከሆነ ፒኦ ዴይሊ ከሆነ ስለዚህ ስንት አለ? 40 አይደለ? ስለዚህ በእኛ ሬንጅ ውስጥ ነው። ስለዚህ ኤ መልሳችን ሊሆን ይችላል ነው። ስለዚህ ኤ ኢዝ አወር አንሰር። ደን ለምን ሲምቫስታቲን 10 ሚሊግራም አልሆነም ካላችሁኝ ገኝ ምን እያልን ነው? ለምን ሲምቫስታቲን 10 ሚሊግራም አልሆነም? መልሳችን ሞዴሬት ኢንቴንሲቲ የምንለው ሲምቫስታቲን ከ20 እስከ 40 ሚሊግራም ስለሆነ ነው። ፕራቫስታቲን፣ አትሮቫስታቲን ያንን ክራይቴሪያ አያሟሉልንም። ስለዚህ ስፔሲፊክ እነዚህን የሞዴሬት ኢንቴንሲቲ ስታቲን ዶዙ ስንት ነው የሚለውን ወደኋላ ተመልሳችሁ ሪቫይዝ እንድታረጉ አድቫይስ አረጋችኋለሁ። ወደ ቀጣዩ እንሂድ። which are non-modifiable risk factors በቅድሙ ኬዝ ነው አሁንም ቤዝ ያደረገው ይሄ ጥያቄ። ነን ሞዲፋይብል ሪስክ ፋክተር የምንለው የትኛውን ነው እየጠየቀን ያለ ነው። ስለዚህ በቀላል ቋንቋ ለመግለጽ ሞዲፋይብል አስዌላስ ነን ሞዲፋይብል ሪስክ ፋክተርስ ብለን ክላሲፋይ እናደርጋለን ሪስክ ፋክተሮችን። ሞዲፋይብል ሪስክ ፋክተርስ የምንላቸው ሞዲፋይ ማድረግ ምንችላቸው ናቸው። እኛ ማስተካከል ምንችላቸውን ሞዲፋይብል ሪስክ ፋክተር፣ ይሄ ብዙ ጊዜ ልትጠየቁ ትችላላችሁ። በሌላ ኬዝም ሊሆን ይችላል። ስለዚህ ሞዲፋይብል ምንላቸው ሪስክ ፋክተሮች ለምሳሌ ሲጋሬት ስሞኪንግ ሞዲፋይ ማድረግ እንችላለን። ፔሽንቱ ማቆም ይችላል፣ እንዲያቆም ልናደረግ እንችላለን። አልኮል ኮንሳምፕሽን ከሆነ እንዲያስተካከል ማድረግ ይችላል ያንን ማድረግ። ስለዚህ እነዚህን ሞዲፋይብል እንላለን። ነን ሞዲፋይብል ምንላቸው ኤጅ ሊሆን ይችላል። እድሜውን ማስተካከል አይችልም። ፋሚሊ ሂስትሪውን ማስተካከል አይችልም። ጄንደር ጾታውን ማስተካከል አይችልም አይደለ? ስለዚህ እነዚህን ነን ሞዲፋይብል እንላለን። ስለዚህ ሞዲፋይብል ነን ሞዲፋይብል ኢዚ ኮንሰፕት። ስለዚህ ያንን አንደርስታንድ ማድረጋችሁን ለመጠየቅ ነው ይሄ። ስለዚህ በጣም ወሳኝ ስለሆኑ እነዚህን አንደርስታንድ ማድረግ። ስለዚህ ወደኛ እንምጣና እዚሁ ጥያቄው ኬዙ ባይኖር ራሱ መመለስ እንችላለን። ይሄንን ነን ሞዲፋይብል የሆኑ ፋክተሮች የትኛው ነው? አልኮል ዩዝ ሞዲፋይብል ነው። ስሞኪንግ ሞዲፋይብል ነው አይደለ? ኤጅ ነን ሞዲፋይብል ነው። ስለዚህ ኤ ምን ይሆናል? አሁን ኤክስ ይሆናል። ለምን? ነን ሞዲፋይብል ብቻ የሆኑትን ነው የምንመርጠው። ስለዚህ አልኮል እና ስሞኪንግ ሞዲፋይብል ስለሆኑ መልሳችን ሊሆን አይችልም ኤ። ቢን ካያችሁ ኤጅ ነን ሞዲፋይብል ነው። እሺ ጄንደር ነን ሞዲፋይብል ነው። ፋሚሊ ሂስትሪም ነን ሞዲፋይብል ነው። ስለዚህ ቢ ምን ሊሆን ይችላል? መልሳችን ሊሆን ይችላል ብለን እንይዛለን። ጥያቄ ምልክት አድርገን እንለፍ። ለምን ሲ እና ዲን ስላላየ ናቸው። ሲ አልኮል ዩዝ ሞዲፋይብል ነው። ስሞኪንግ ሞዲፋይብል ነው። ኤጅ፣ ፋሚሊ ሂስትሪ፣ ጄንደር ነን ሞዲፋይብል ናቸው። ስለዚህ ሲ ሁለቱንም የያዘ ነው። ሞዲፋይብል አስዌላስ ነን ሞዲፋይብል ብትባሉ ይሄንን ነበር የሚሆነው። ስለዚህ ይሄ ግን ጥያቄያችን ነን ሞዲፋይብል ስለሚለን ሲ መልሳችን ሊሆን አይችልም። ደን ዲን ካያችሁ ኤጅ ነን ሞዲፋይብል ነው። ጄንደርም ነን ሞዲፋይብል ነው። ስለዚህ ዲም መልሳችን ሊሆን ይችላል። ስለዚህ ማንና ማን? ቢ እና ዲ መልሳችን ይሆናሉ ብለን ይዘናል። ነገር ግን ሁለቱን ስናያቸው ማን አለ እዚህ ጋር ተጨማሪ? ፋሚሊ ሂስትሪ አለ። ስለዚህ ያም ነን ሞዲፋይብል ስለሆነ ቢ ኢዝ አወር ቤስት ቾይስ ማለት ነው። ስለዚህ ቢ መልሳችን ነው። ለምን? ፋሚሊ ሂስትሪም ነን ሞዲፋይብል ስለሆነ ከዲ በተጨማሪ ሌላ ሪስክ ፋክተር የያዘ ስለሆነ ያንን መመለስ እንችላለን ማለት ነው። ስለዚህ እዚች ጋር እንድትይዙ የምፈልገው ለሁሉም በብዙ ኬዝ በተለያየ ልትጠየቁ ትችላላችሁ። ሞዲፋይብል ከተባላችሁ መስተካከል የሚችሉ ማሻሻል የምንችላቸው ፋክተሮች ናቸው፣ ሪስክ ፋክተሮች ናቸው። ነን ሞዲፋይብል ከተባላችሁ ሲምፕሊ ማስተካከል ማንችላቸው ናቸው። ኤጅ፣ ጄንደር፣ ፋሚሊ ሂስትሪ ሞዲፋይ ማድረግ ማንችላቸው ናቸው። ወደ ቀጣዩ ጥያቄ እንለፍ።
which of the following would be the best regimen to initiate in a diabetic hypertensive patient with stage 4 chronic kidney disease? አሁን ቅድም የመጀመሪያውን ጥያቄ የምታስታውሱ ከሆነ መጀመሪያ አካባቢ ላይ ዲስከስ አድርገናል። በዚህ ኬዝ ዋናው ፖይንታችን ዲኤም አለ፣ ሃይፐርቴንሽን አለ፣ ሲኬዲ አለ። ስለዚህ ዲኤም፣ ሃይፐርቴንሽን፣ ሲኬዲ ከሆነ ማን ነው ፕሪፈር እናድርግ ያልነው? አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ካላችሁ ትክክል ናቸው። ስለዚህ ቀጥለን በምናየው ምርጫ ውስጥ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ሊኖር ይገባል ነው። ቀላል መልሶ ምርጫዎቹን እኔ ኤ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ፕላስ ሉፕ ዳዩሬቲክ፣ ቢ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ፕላስ ታያዛይድ ዳዩሬቲክስ፣ ሲ ካልሽየም ቻናል ብሎከርስ ፕላስ ቤታ ብሎከርስ፣ ደን ዲ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ፕላስ ቤታ ብሎከር። ስለዚህ የቅድም ያነሳናትን ፖይንት ብናመጣ ከአራቱ ሶስቱ ምርጫዎች አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር የያዙ ናቸው፣ መልስ ሊሆኑ ይችላሉ ማለት ነው። ሲ ግን ኢዝሊ ኤክስ እናረጋታለን ማለት ነው። ቢኮዝ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር የኪድኒ ፕሮቴክቲቭ ኢፌክት ስላለው አድቫንቴጅስ የሆነ ኢፌክት ስላለው ጠቃሚ ነው ብለን ስለወሰድን ማለት ነው። ደን ስፔሲፊክ ስናደረገው አሁን ከሶስቱ ቻንሳችንን ከፍ አድርገናል። መጀመሪያ 25% የመመለስ እድል ነበረን፣ 4 ምርጫ ሲሆን አሁን 3 ምርጫ አድርገናል። ቢኮዝ በቀላል መንገድ ካልሽየም ቻናል ብሎከር አስወግደን ከዛ ከሶስቱ የትኛው ሊሆን ይችላል የሚለውን እንመልከት። የመጀመሪያውን ካየን አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ፕላስ ሉፕ ዳዩሬቲክስ ከዳዩሬቲክስ ውስጥ ሉፕ ዳዩሬቲክስ ሬናል ኢንሳፊሽንሲ ሲኖር ፕሪፈር የምናደርገው ነው። በታያዛይድ ዳዩሬቲክስ ከሆነ ኖርማል ሬናል ፋንክሽን እንፈልጋለን። ይሄ ጀነራል ፖይንት ነው እንድትይዙ እንፈልገው። ታያዛይድ ዳዩሬቲክስ ኢንክሉዲንግ ሃይድሮክሎሮታያዛይድ ኖርማል ሬናል ፋንክሽን ሊኖር ይገባል ነው። ስለዚህ ሬናል ኢንሳፊሽንሲ ሲኖር አንደርስታንድ አድርጉኝ። ሬናል ኢንሳፊሽንሲ ሲኖር መምረጥ ያለብን ማንን ነው? ሉፕ ዳዩሬቲክስ ነው መሆን ያለበት ፍሮም ዳዩሬቲክስ። ስለዚህ መልሳችን የመጀመሪያው አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ፕላስ ሉፕ ዳዩሬቲክስ ምንላቸው ይሆናሉ። ታያዛይድ ዳዩሬቲክስን ያስወጣንበት ምክንያት ለምንድን ነው? እዚህ ጋር ምን አለን? ስቴጅ 4 ኪድኒ ዲዚዝ ስላለ። ስለዚህ ታያዛይድ ዳዩሬቲክስ ምንላቸውን ጂኤፍአር ለዛን 30 ml ፐር ሚኒት ሲሆን ፕሪፈር አናረጋቸውም። ስለዚህ ሲኬዲ ስቴጅ 4 ሲኬዲ ያለ እዚህ ጋር። ስለዚህ ኢዝሊ የእኛ መልስ የሚሆነው አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ፕላስ ሉፕ ዳዩሬቲክስ ነው የሚሆነው ማለት ነው። ስለዚህ በቀላሉ እንደዛ መያዝ ትችላላችሁ። ቀጣዩ ጥያቄ TA is a 25-year-old female with a type 1 diabetes, hypertension and creatinine clearance of 38 ያዙ። አሁን ታይፕ 1 ዲኤም አለ፣ ሃይፐርቴንሽን አለ፣ ክሬቲኒን ክሊራንስ ደግሞ 38 ml per minute አለን። should be classified as having what stage of chronic kidney disease? ይህም ጀስት የክሮኒክ ኪድኒ ዲዚዝ ስቴጅ ክላሲፊኬሽኑን ማስታወስ ይጠበቃል። ከዘን ይህንን ለመመለስ የክሬቲኒን ክሊራንስ ሌቭሉን አንደርስታንድ ማድረግ ወሳኝ ነው። አሁን ክሬቲኒን ክሊራንሱ ስንት ሲሆን ነው ስቴጅ 1 የምንለው፣ ስቴጅ 2 የምንለው፣ ስቴጅ 3 የምንለው የሚለው ነው። ይህንን አስቀምጥላችኋለሁ፣ ከጎን አስቀምጥላችኋለሁ። ያንን ሳመራይዝ ማድረግ ትችላላችሁ። ስለዚህ መልሳችን የሚሆነው ስቴጅ 3 ነው። ስለዚህ 38 ጀስት ክሬቲኒን ክሊራንሱ 38 ml ፐር ሚኒት ስለሆነ እዚህ ጋር እንደምታዩት ስቴጅ 3 ውስጥ ነው የሚሆነው ማለት ነው። ሌላው ጥያቄ a 78-year-old man who presents to the emergency department for symptoms of right-sided paralysis. He also has hypertension, benign prostatic hypertrophy or BPH, diabetes mellitus, erectile dysfunction, as well as osteoarthritis. Which assessment is most accurate regarding risk factors for a stroke? ስለዚህ መጀመሪያ ጥያቄ ወደ ምርጫዎቹን ከማሳየቴ በፊት አንድ ቀለል ያለ ነገር ልንገራቸው። ለስትሮክ ካሉን ሪስክ ፋክተሮች ሞስት ኢምፖርታንት ሪስክ ፋክተር የምንለው ሃይፐርቴንሽን ነው። ካርዲዮቫስኩላር ሪሌትድ ሃይፐርቴንሽን ነው። ስለዚህ ይሄ ጀነራል አንደርስታ የኛ እውቀት ነው ብለን እንውሰድ። ሃይፐርቴንሽን ኢዝ ሞስት ኢምፖርታንት ሪስክ ፋክተር ኢን ስትሮክ። ይሄ ኬዛችን ነው። ደን ሃይፐርቴንሽን አለ፣ ቤናይን ፕሮስታቲክ ዳያቤትስ፣ ኢሬክታይል ዲስፈንክሽን አስዌላስ ኦስቲዮአርትራይትስ። ከእነዚህ ውስጥ የትኛው ነው ሪስክ ፋክተሩ ነው የሚለው ምርጫዎቹን እንይ።
erectile dysfunction, age, osteoarthritis, sex, diabetes mellitus, osteoarthritis, BPH, DM, age, sex, then age, DM, sex, then hypertension። አራቱንም ምርጫ አዩ። then ቅድም ምን ብለናል? ሃይፐርቴንሽን ኢዝ the most important risk factor for stroke ብለናል በዚህ ኬዝ ውስጥ። ስለዚህ እችን በማወቃችን ብቻ ይህንን ጥያቄ በቀላሉ በሰከንዶች ውስጥ መልሰን ወደ ቀጣዩ ጥያቄ ቢኮዝ ሰዓት በጣም አንዱ ማተር የሚያደርገው ሰዓት ነው። ስለዚህ ስለ ሰዓት አጠቃቀም ደግሞ በቀጣይ ቪዲዮዎቻችን ልንዳስስ እንችላለን። እንዴት ነው እንደዚህ አይነት ኤግዚት ኤግዛም ላይ ሲኦሲ ላይ ቢኮዝ ሰዓቱ ኮምፒውተራይዝድ ስለሆነ እየቆጠረ ስለሚሄድባችሁ ሲስተሙ በራሱ ስለሚዘጋ ስማርት በሆነ መንገድ እንዴት መቀጠል እንችላለን የሚለውን ወይም ዋና ፖይንቶቹን አድረስና ማድረግ እንችላለን የሚለውን እናያለን። ግን ወደ ጥያቄያችን ስንመለስ ሃይፐርቴንሽን ኢዝ ዋን ኦፍ ዘ ሞስት ሪስክ ፋክተር። ስለዚህ ሶስቱ ምርጫ ውስጥ ምን የለንም? ሃይፐርቴንሽን የለንም። ስለዚህ በጣም ቀላል ነው ይህንን ጥያቄ ለመመለስ። ስለዚህ ኤጅ 78 years old፣ ዲኤም መኖሩ፣ ደን ሴክስ ሜል መሆኑ ራሱ ሪስክ ፋክተር ነው ለስትሮክ። ደን ሃይፐርቴንሽን ኢዝ አወር ሞስት ኢምፖርታንት ብለናል። ስለዚህ እድሜው መግፋቱን እዚህ ጋር 78 year old እያለ ነው እየነገረን ነው። ደን ከነዚህ ውስጥ ሃይፐርቴንሽን የያዘው ዲ የእኛ መልስ ይሆናል ማለት ነው። ስለዚህ ብዙ ጊዜ ስማርት መሆን ያስፈልጋል። ቢኮዝ ጥያቄው ረዘም ስላለ ከባድ ነው ማለት አይደለም። ይህን አሁን ዝም ብለን ራሱ ብንጠይቅ አንድን ተማሪ ወይም አንድን ሰው ለስትሮክ ዋና ከሚባሉ ሪስክ ፋክተሮች የትኛው ነው ማን ነው ብትባሉ ሃይፐርቴንሽን ነው ማለት ትችላላችሁ። ስለዚህ እሷን አምጥታችሁ የሁለት መስመር ጥያቄ መሆን የሚችል ነው ይሄ ኬዝ። ስለዚህ ጀስት የእናንተን አንደርስታንዲንግ ለመገምገም ነው ኬዝ ጥያቄዎች ሞር የሚቀርቡት ማለት ነው። ደን ቀጣዩን ካየን a 76-year-old man with a past history of non-insulin dependent diabetes mellitus ታይፕ 2 ዲኤም አለበት። ደን ሃይፐርቴንሽን ኢዝ ሲን ኢን ደ ኦፊስ። ስለዚህ ዲዚዝ ሂስትሪውን ስናይ ታይፕ 2 ዲኤም ፕላስ ሃይፐርቴንሽን አለ። ደን ቢፒ ተሰጥቶናል እዚህ 140/85። ደን ሂ ሃዝ ማይልድ ሬናል ኢንሳፊሽንሲ ክሬቲኒን ሌቭሉ 1.4 ነው እያለ ነው። ደን እዚህ ጋር ዋና ዋና የሚሉትን ጀስት ጥያቄውን ኬዙን እያነበባችሁ ያዟቸው። ደን ብለድ ፕሬሸር ሜዲኬሽንስ ኢንክሉድ ሃይድሮክሎሮታያዛይድ አስዌላስ አቴኖሎል እየወሰደ ነው ለቢፒው ሬዲዩስ ለማድረግ እየሰጠን ያለ ነው። ሃይድሮክሎሮታያዛይድ፣ ታያዛይድ ዳዩሬቲክስ፣ ደን አቴኖሎል አድሚኒስተር እያደረግን ነው። ደን ዋት አንታይ ሃይፐርቴንሲቭ ኤጀንት ዊል ቢ በስት ኮንትሮል ብለድ ፕሬሸር ኤንድ ፕሪቨንት ሬናል ፈንክሽን ኢን ዲስ ፔሽንት ቅድም ያወራ ነው አሁንም። ስለዚህ ብዙ ጊዜ ሃይፐርቴንሽን፣ ሲኬዲ፣ ዲኤም ተያይዘው የሚጠየቁ ጥያቄዎች ስለሆኑ የዛሬው ቪዲዮ ይጠቅማቸዋል ብዬ አስባለሁ። ስለዚህ አሁንም መልሳችን ውስጥ ምርጫውን እኔ ለምሳሌ መጀመሪያ አምሎዲፒን፣ ፊሮሰማይድ፣ ሌስኖፕሪል አስዌላስ ቬራፓሚል። ስለዚህ ሲምፕሊ ቢጠይቃችሁ መሆን ያለበት ኪድኒ ዳሜጅ ካለ ሬናል ፋንክሽኑን ፕሪዘርቭ ለማድረግ ካለን ምን እየጠየቀን ነው? ኪድኒ ፕሮቴክት የሚያደርገው ፕሮቴክቲቭ ኢፌክት ያለው መድኃኒት የትኛው ነው እያላችሁ ነው። ስለዚህ ብዙ ጥያቄዎች ላይ አንስተናል። ይህንን አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ነው ምርጫችን ውስጥ ያለው ሊስኖፕሪል ነው። ስለዚህ ኢዝሊ እችን ኬዝ ያዙ። በዛሬው ቪዲዮችን ወሳኝ ፖይንት ሃይፐርቴንሽን፣ ዲኤም፣ ኪድኒ ኢንቮልቭመንት ካለ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ዴይ አር ዘ ሞስት አድቫንቴጅስ ሜዲኬሽንስ። ስለዚህ በቀላሉ ይህንን መመለስ እንችላለን ማለት ነው። ቢኮዝ ራሱ እዚህ ጋር ኬዙ ምን ይለናል? ሃዝ ማይልድ ሬናል ኢንሳፊሽንሲ ብሎ ክሬቲኒን ሌቭል ሰጥቶናል። ደን እዚህ ጋም ደግሞ ቅድም ያወራነውን ራሱ በድጋሚ ይነግረናል። ፕሪዘርቭ ሬናል ፋንክሽን ኢን ዲስ ፔሽንት። ስለዚህ የዲዚዙን ፕሮግሬሽን ለመቀነስ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ፕሪፈር ማድረግ አለብን ነው። ውድ ተከታታዮቻችን እዚህ ጋር የዛሬውን ሴሽን እንጨርሳለን። አብራችሁ ስለቆያችሁ በጣም እናመሰግናለን። ኮሜንት፣ ሀሳብ፣ አስተያየት ካላችሁ ለምሳሌ ጥያቄዎች ላይ እንዲህ ብታረግ እንዲህ ይሄ ቢጨመር የሚሉ ሀሳቦችን ጀስት በኮሜንት ሴክሽናችን መጻፍ ትችላላችሁ። እነሱን አድረስ እያደረግን ፕላስ ዲስከስ መደረግ ያለበት ቶፒክ የምትሉትም ካለ ወይም አድረስ መደረግ ያለበት ቶፒክም ካለ ፓርትቱ ላይ ይዘን የምንመጣውን መጠቆም ትችላላችሁ። ፓርትቱ ላይ እንገናኛለን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እንድታደርጉ እየጠየቅን የዛሬውን ቻናል የዛሬውን ቪዲዮ በዚህ እንዘጋለን ማለት ነው። አመሰግናለሁ።